ለመሆኑ የት ነው ያገኛት? ማንን? ሰውዬ አትቆስቁሰኝ። የት ነው ያገኛት? እኔ ስለማን እንደምታወራ አልገባኝም። ሰው አለው እያልኩ የሰው ወንበር ላይ መቀመጥ ሳያንስ ጭራሽ በጥያቄ ታፋጠኛለህ? የማወራው ስለ ሀና ነው። ሀና? ማንህና ነው አንተ ስለ ሀና የምትጠይቀኝ? ታናሽ እህቱ ከማንም የመንደር ዱርዬ ጋር እንድትታይ የማይፈልግ ወንድም ስለሆነ። ወንድም? ላለፉት ሳምንታት በደንብ ስከታተል ቆይቻለሁ። ይሄ ከስር ማለትን የማታቁም ከሆነ ምን ማለት ነው? ቁም ነገር እኮ ነው ያዘው። በዛ ላይ እሷም ትፈልገኛለች። ዝብል ሌባ! አንተ ብሎ ቁም ነገረኛ። ቆይሻው ምን አርግ ነው የምትለኝ? ደግሞስ በዚህ በሰለጠነ ዘመን ለሷ የሚሆናትን አንተ ልትመርጥላት ነው? ወጉንማ ይዘኸዋል ወጠጤ። ለመሆኑ የገቢ ምንጭ አለህ? የለኝም፣ ግን እየፈለግኩ ነው። እንዴት ቀልደኛ ነህ እባክህ። ስራ እስከምትጀምር ድረስ አሁን ቢንጎ የ200 ሺህ ብር ቦነስ ለ2 ቀን ይዞልህ መጣ። በቀን እስከ 30 ሺህ ብር ይሸልሙ እንደነበር አውቃለሁ። አሁን 200 ሺህ ብር ለ2 ቀን አዘጋጅተዋል ነው የምትለኝ? አዎ፣ ሲመዘገቡ ይሄን ሪፈራል ኮድ ተጠቅመው ለሚመዘገቡ 1000 ሰዎች 50 ብር የመሞከሪያ ቦነስ ይሰጣል። ከቢንጎ በተጨማሪም ስፒንን ከኮምፒውተር ጋር ሳይሆን ከሰው ጋር ለመጀመሪያ ጊዜ መጫወት ትችላለህ። ሊንካቸው ባዮ ላይ ያለልህ ወይም ደግሞ ቴሌግራም ላይ አሁን ቢንጎ ቦት ብለህ ብትገባ ታገኛቸዋለህ። ዋለ